ሊተኙ ሲሉ በመኝታው ላይ ሆነው በአንድ ሐሳብ ብቻ ተወጥረው ያውቃሉ? ያንን ሐሳብ ባልተናገርኩ ኖሮ ወይንም ነገ እንዲህ ቢሆንስ በሚል ትውስታዎችና ስጋት አእምሮ ሲታመስ አድሮ ያውቃል? ወይስ ጠዋት ከእንቅልፋችሁ ስትነቁ የመጀመሪያው ስሜታችሁ ምንድን ነው? ዛሬ እንዴት ልጨርሰው የሚል ከባድ ጭንቀት በጭንቅላታችሁ ውስጥ የሚሽከረከሩት ሐሳቦች እንደ ትርምስ ይበዙባችኋል። ከመጠን በላይ መጨናነቅ ወይንም ማሰብ ልክ እንደ ተንቀሳቃሽ ወንበር ነው። ያንቀሳቅሳችኋል፣ ግን የትም አያደርሳችሁም። ዛሬ በፍራንክ ሮዝ ከመጠን በላይ ማሰብና ጭንቀትን ለአንዴና ለመጨረሻ ጊዜ የምናሸንፍባቸው 10 ጠንካራና ስኬታማ ዘዴዎችን እናያለን። እነዚህን ዘዴዎች ዝም ብሎ ምክሮች አይደሉም። እንደ ስቲቭ ጆብሰን እና ማርከስ ኦሬሊየስ ያሉ ስኬታማ ሰዎች የተጠቀሙባቸውን ጥበቦች ናቸው። እውነት እንናገር ከተባለ በዚህ ዘመን ጭንቀት የብዙዎቻችን የቅርብ ጓደኛ ሆነዋል። ነገር ግን ጭንቀት የሕይወታችሁ ማብቂያ መሆን የለበትም። ዛሬ ጭንቀትን ለመቆጣጠር እና የጠፋውን ሰላማችሁ ለመመለስ የሚያስችሏችሁ 10 ሳይንሳዊና ተግባራዊ ዘዴዎችን እናያለን። ይህንን ቪዲዮ ሕይወታችሁን ሊቀይር ይችላል። ስለዚህ እስከ መጨረሻው አብራችሁን እንድትቆዩ እነግራችኋለሁ። ምክንያቱም ለአእምሯችሁ እንዴት ማዘዝ እንደምትችሉ ትማሩበታላችሁ። አሁን ወደ 10 ዘዴዎች ከመግባቴ በፊት አንድ ታሪክ ልንገራችሁ። አንድ ኢዮብ የሚባል ወጣት ነበረ። ኢዮብ በጣም ጎበዝ ዳታ አናሊሲስ ነው። ነገር ግን አንድ ትልቅ ችግር በሕይወቱ አለበት። እሱም ኦቨር ቲንኪንግ ነው። አንድ ስራ ሲሰጠው በድርጅቱ ባለቤት ስራዬ ባይወደድስ ወይም ዳታ አናሊሲስ ያደረኩበት መንገድ ባይወደውስ እያለ በማሰብ ብቻ ለሰዓታት ላፕቶፑ አጠገብ ይቀመጣል። በዚህ ምክንያት ብዙ ጊዜ ስራውን በተሰጠው ጊዜ አያደርስም። ብዙ እድሎች በኦቨር ቲንኪንግ ብቻ አልፈውታል። አንድ ቀን የድርጅቱ ዓመታዊ ሪፖርት እንዲያቀርብ ተደረገ። ኢዮብ እንደተለመደው መጨነቅ ጀመረ። ለሳምንታት አሰበ፣ ምንም አልሰራም። በመጨረሻም አንድ ቀን ግን የድርጅቱ ማናጀር እንዲህ አሉት፣ ኢዮብ አሉት፣ ያንተ ትልቁ ችግር ምን እንደሆነ ታውቃለህ ብሎ ጠየቁት። ፍጹም ትክክል ለመሆን መሞከርህን ነው። ፍጹም ለመሆን ከመሞከር ይልቅ ዛሬ ባለህ አቅም የመጀመሪያውን እርምጃ ወስደህ የመጀመሪያውን ዳታ አናሊሲስ ስራህን አሁኑ ባለህ ሐሳብ የምትሰራው የድርጅቱ ዳታ አናሊሲስ ሪፖርት አስረክብ አሉት። ኢዮብ ያኔ አንድ ነገር ተረዳ። ጭንቀቱ የመጣው ስራው ስለከበደው ሳይሆን ጭንቅላቱ ውስጥ የፈጠረው ፍጹም መሆን አለብኝ ወይም ፐርፌክት መሆን አለብኝ የሚለውን ሐሳብ እንደሆነ ተረዳ። እናንተም እንደ ኢዮብ እንድትሆኑ አሁኑ እነዚህን 10 ዘዴዎችን በሕይወታችሁ ላይ ተግባራዊ አድርጓቸው። ውድ የፍራንክ ሮዝ ቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን መንካታችሁ አትርሱ። እንዲሁም ቪዲዮ ላይክ በማድረጋችሁ እንጀምር። አንደኛ፣ የቁጥጥር ጥበብ ወይም ዘ ሰርክል ኦፍ ኮንትሮል። እንደ ታላቁ ጥንታዊ የሮም ንጉሥ ማርከስ ኦሬሊየስ አስተምሮ በሁለት ነገሮች መካከል ያለው ልዩነት ወቅ እናንተ መቆጣጠር የምትችሉትና የማትችሉትን ነገር። ለምሳሌ የሰውን አስተያየት መቆጣጠር አትችሉም፣ ነገር ግን የምትሰሩትን ስራችሁን መቆጣጠር ትችላላችሁ። ስለዚህ የማትቆጣጠረው ነገር ለፈጣሪ አምላክህን ትተህ የምትችለውና በምትቆጣጠረው ነገር ብቻ አትኩር። ይህንንም ጭንቅላታችሁን ከእናንተ ላይ አስወግዶ በምትችሉትን ነገር ላይ ትኩረት እንዲያደርጉ ያደርጋችኋል። ይህም ጭንቀታችሁን ከእናንተ ላይ አስወግዶ በምትችሉትን ነገር ላይ ትኩረት እንድታደርጉ ያደርጋችኋል። ሁለተኛ፣ የ5 ሰከንድ ህግ ዘ 5 ሰከንድ ሩል። ሜል ሮቢ የተባለች ዝነኛ ደራሲ እንደምትለው አንድ ነገር ለማድረግ አስበ አእምሯችሁ ሊያሳምማችሁ ሲጀምር ከ5 ወደ 1 ቁጥር 5 4 3 2 1 እና ወዲያውኑ ተነስታችሁ ስራችሁን ስሩ። ይህንን ልማድ አእምሯችሁ ኦቨር ቲንኪንግ እንዳያደርግ መንገዱን ይዘጋበታል። ሶስተኛ፣ የጭንቀት ጊዜ መመደብ ስኬጁልድ ወሪ ታይም። ከጠዋት እስከ ማታ ከመጨነቅ ይልቅ በቀን ውስጥ ለ15 ደቂቃ ብቻ የጭንቀት ጊዜ ስጥ። ለምሳሌ ከቀኑ 7 ሰዓት እስከ 7 ሰዓት ከ15 ደቂቃ ይድረስና ይጨናነቃለሁ በል። ከዛ ውጪ ጭንቀት ሲመጣ ጊዜው አይደለም ብለህ ንገረው። ይህ አእምሮህን መቆጣጠር ይለማመዳል። ዊንስተን ቸርችል በሁለተኛው የዓለም ጦርነት ወቅት ሀገሩን እንግሊዝ ሙሉ በሙሉ ልጠፋ የምትችልበት ሁኔታ ውስጥ ስትገባ ዊንስተን ቸርችል በከፍተኛ ውጥረት ሆኖ ስራውን እንዲሰራ የረዳው ስሜቱና ጭንቀቱን የተቆጣጠረበት መንገድ ነበረ። አራተኛ፣ የ5 4 3 2 1 የትኩረት ጊዜ
ግራውንዲንግ ቴክኒክ። ጭንቀታችሁ በሚበዛበት ጊዜ ሁልጊዜ ይህንን አድርጉ። በዙሪያችሁ ያሉ 5 ነገሮችን አስተውሉ። በዙሪያችሁ ያሉ የምትነኳቸው 4 ነገሮችን አስተውሉ። በዙሪያችሁ ያሉ 3 የምትሰሟቸው ነገሮችን አስተውሉ። በዙሪያችሁ ያሉ የምታሸቷቸውን 2 ሽታዎችን አስታውሱ። የምትቀምሱትን 1 ጣዕም አስታውሱ። ይህ ዘዴ አእምሮ ካለፈውና ከወደፊቱ አሁን ባለው ሰዓት ላይ የፕሬዘንት ሞመንት ላይ እንዲያተኩር ያደርገዋል። አምስተኛ ሐሳብን ወረቀት ላይ ማፍሰስ ጆርናሊንግ። አእምሮ ውስጥ ያለው ጭንቀት ልክ እንደ የጭጋግ ደመና ነው። በጭንቅላታችሁ ውስጥ ሲዞር ትልቅና አስፈሪ ነው። ነገር ግን በወረቀት ላይ ስትጽፈው ግን ይፈታል። ስኬታማው ሰዓሊ፣ ሳይንቲስት፣ የፈጠራ ባለሙያና አሳቢ ሰው ሊዮናርዶ ዳቪንቺ ሁሉንም ሐሳቡ ይጽፍ ነበረ። ጭንቀትን ስትጽፈው ከውስጥ ወጥቶ ወደ ውጭ ሆኖ ይታያል። ስድስተኛ ፍጹምነትን ወይንም ፐርፌክሽናሊዝም መተው። የዘመናዊ ቴክኖሎጂ አብዮት መሪ የአፕል ኩባንያ መስራችና የቴክኖሎጂ ዓለም በመለወጥ ረገድ ትልቅ ሚና የተጫወተው ሰው ስቲቭ ጆብስ ይል የነበረው አባባሉ ደን ኢዝ ቤተር ዛን ፐርፌክት፣ ከተሰራ ስራ ያልተሰራ ስራ ፍጹምነት ይበልጣል ነው። አትጠራጥሩ፣ ጀምሩት። ጭንቀት በራሱ ጊዜ ይጠፋል። ልክ በመጀመሪያ የኢዮብ ታሪክ እንዳየነው ፐርፌክት ለመሆን ስንሞክር የምንሰራው ስራ ሳንሰራው እንቀራለን። በዛው ልክ በራሳችን ላይ ጭንቀት እንፈጥራለን ማለት ነው። ስለዚህ መጀመር የተሻለ ነው። ጥሩ የሆነ ስራ፣ ፐርፌክት የሆነ ስራ እስከምሰራ ድረስ እጀምራለሁ ብሎ ከማሰብ ይልቅ መጀመር ነው። ሰባተኛ የ2 ደቂቃ ህግ ዘ 2 ሚኒት ሩል። በምትሰራው በማንኛውም ስራ ከ2 ደቂቃ በታች የሚፈጅ ከሆነ አሁን አድርገው። ነገ አደርገዋለሁ ብለህ ስታስቀምጠው አእምሮ ውስጥ ልክ እንደ ፋይል ተከፍቶ ይቆይና ጭንቀት ይፈጥራል። ስለዚህ በ2 ደቂቃ የሚያልቅ ስራዎችን ለምሳሌ ቴክስቶችን መለዋወጥ ሊሆን ይችላል፣ በኢሜል አሊያም በቴሌግራም ወይንም ስልክ መደወል ሊሆን ይችላል። በ2 ደቂቃ ልትሰራቸው የምትችላቸውን ስራዎች አሁኑ በመስራት አእምሯችሁ ነፃ በማድረግ ይኖሩባችኋል። 8ኛ የአካል ብቃት እንቅስቃሴ ፊዚካል ሙቭመንት። አእምሯችሁ በጭንቀት ሲወጠር ሰውነታችሁን አንቀሳቅሱት። ተራመዱ፣ ዱብ በሉ፣ ሩጡ ወይንም ቀለል ያሉ ስፖርቶችን ስሩ። ሳይንስ እንደሚለው የሰውነት እንቅስቃሴ ስንሰራ አእምሮ ውስጥ ጭንቀትን የሚቀንሱ ሆርሞን ኢንዶርፊን ይለቀቃሉ። ስለዚህ ጭንቀት በሚሰማችሁ ሰዓት ተንቀሳቀሱ፣ ኤክሰርሳይዝ አድርጉ። ጭንቀታችሁ ከአእምሯችሁ እንደ ጉም በኖ ይጠፋል ማለት ነው። 9ኛ ጥልቅ ትንፋሽ ዲፕ ብሪዚንግ። ጭንቀት ሲሰማችሁ ትንፋሻችሁን ይፈጥናል፣ ደም ግፊታችሁንም ይጨምራል በዛ ቅጽበት። ስለዚህ ለ4 ሰከንድ እስትንፋሳችሁን ሳብ አድርጋችሁ ለ7 ሰከንድ ያዝ በማድረግ እና በ8 ሰከንድ ውስጥ በዝግታ አውጡት። ይህንን ስታደርጉ የነርቭ ስርዓታችሁን ያረጋጋል። 10ኛ ምስጋና ግራቲቲዩድ። የሌለን ነገር በማሰብ አእምሮአችን ከማስጨነቅ ይልቅ ያለንን ነገር በማሰብ ማመስገን ይኖርብናል። በቀን 3 የምናመሰግንባቸው ነገሮችን መለየት አእምሯችን ከጭንቀት ወደ ደስታ እንዲዞር ያደርገዋል። ስለዚህ ባለን ነገር ትኩረት አድርገን እጃችን ላይ ያሉትን ነገር እያሰብን እነሱን ስላሉን ብቻ ልናመሰግን ይገባል። ለምሳሌ ተዘዋውረን መስራት ስንችል፣ መተንፈስ ስንችል፣ ጤና ስላለን እነዚህን ጥቂት ነገሮች የምናመሰግንባቸው የሚችሉ ነገሮች ናቸው። ወዳጄ ከመጠን በላይ ማሰብ የጥንካሬ ወይንም የጉብዝና ምልክት አይደለም። ይልቁንም መስራት ከምችለው በታች መስራት ማለት ነው። ላይ ከነገርኳችሁ 10 ነጥቦች ውስጥ አንድ በአንድ ስትለማመዷቸው ለውጥ ታዩታላችሁ። አስታውሱ፣ ትልቁን ጉዞ የምትጀምሩትን በአንድ ትንሽ እርምጃ ነው። አሁን የምፈልገው ነገር አለ። ከእነዚህ 10 ዘዴዎች ውስጥ ዛሬውኑ ለመጀመር ያሰባችሁትን የትኛው ነው? ከታች በኮሜንት መስጫው ላይ ጻፉልኝ። እንዲሁም ይህ ቪዲዮ ረድቶኛል ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለወደፊቱ እንዲህ አይነቱ ህይወታችሁን የሚቀይሩ ትምህርቶችን እንዲደርሳችሁ ፍራንክ ሮዝን ቻናል ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው።